መሸሻ የለኝም እኔ ከኢየሱስ ውጪ የፈለገ ብደክ ምንም ቢሆን ሮጬ የምደበቅበት ቦታ የለኝም። በቃ ጌታ ብቻ ነው ያለኝና ፋሚሊ ጋር እናቴ አባቴ ልነግራቸውና አንደርስታንድ ሊያደርጉኝ ጭንቅላቴን እያሹ አይዞ በርታ እኮ ሊሉኝ ይችላሉ። አያጽናናኝም። እኔ ጌታ ብቻ ነው የሚያጽናናኝ። ከዛ ተነሳው ተንበርክኬ እየጸለይኩ ውስጤ የፈሰሰው ድምፅ አንተ እንደዛ እኮ አይደለም ያረከው የሚል ያንተ ልብ ሌላ ነው። ብድግ አልኩ። ኦፍ ኮርስ እኔማ እንደዛ አይደለም። እኔማ ስለምወደው ነው እግዚአብሔር ተመለሼ ላይ ብር ሄድኩ እና በጣም ፍረስትሬት የሚያደርግ ከዛም በኋላ ብዙ አሉ ተንበርክከ የጸለይኩ ተነስ ምንድን ነው ዝም ብሎ ቀኑ ሙሉ መጸለይ ተነስ እሺ ያው ማለት ትልቅ ሰው ስለሆነ ተነስ የሚል እሺ ብለ ተሳስቼ ነበር ግን ቀጥሎም ግን መጸለይ ነው ቀጥል ምርጭ የለም ለየለውም ኦፕሽኑ አንድ ነች ሀ ነው መጸለይ ነው እየጸለይክ ነው የምትኖረው እያጠናህ ነው የምትኖረው እግዚአብሔር ጋር ለጌታ ብቻ እየሆንክ ነው የምትኖረው ለእኔም በእኔ ህይወት ላይ ደግሞ ለሌላም ሰው ሩም የለኝም እኔ አይደለም እኔ ፈልጌው አይደለም እኮ የሚቆጣጠርህ ነገር አለ ይይዛል እና በጣም ስትደክም መቶ ብድግ ያደርጋል። እኔ አንድ በጣም መጽሐፍ ቅዱስ ላይ ጳውሎስን ወደዋለሁ ፐርሰናል ኢንስፓይሬሽን ነው ለኔ እና ሁለተኛ ጢሞቴዎስ ላይ ሲጽፍ ምን አለ የስብከቱ ሥራ በእኔ እንዲፈጸም ባጠገቤ ቆሞ አበረታኝ እና ከአንበሳ አፍ ድኜ በሕይወት አለዋል። በሕይወት እንድኖር እንድተርፍ ነው አይደለም ያለው የስብከቱ ሥራ እንዲያልቅ ነው። ሥራ አለው እሱ በእኔ ሕይወት እና አልጨረስክም ብሎ ነው ያተረፈኝ። አላለቀም ብሎ ነው ያዳነኝ እንጂ ይቦጫጭቁኝ ነበር። እንድኖር ተፈልጎ ሳይሆን ሥራ ስለቀረ ነው። ለራሱ ሲል ነው ያተረፈኝ። የኔ አይደለሁም ማለት ለኔ የሚባል ስፔስ የለኝም። ነገ የሚባል ቀን አምሮኝ አይደለም እየኖርኩ ያለሁት እሱ ራሱ ነው እያነጋ ቀጥል የሚለኝ አሳይመንት አለብህ ብሎ ነውና ለጌታ ሰው ሲሆን ስትደክም የሚያበረታ ስራው ባንተ እንዲያልቅ አቅም ይሰጣል፣ ጉልበት ይሰጣል። ባንተ ያየው ነገር አለ፣ ዲዛይን ያደረገው ነገር አለ። እኔ ደግሞ የመጨረሻ ክብር የምለው እግዚአብሔር በእኔ ህይወት ላይ ፕሮግራም ያደረገውን ነገር እየፈጸመ እንዳለ ከገባኝ ከዚህ በላይ ክብር የለም። እኔ ምንም ላጣ እችላለሁ፣ ምንም ልጥል እችላለሁ፣ ጉልበትን ሊወስደው ይችላል። እንዳልኩ እንትንን ይወስደዋል፣ አንዳንዴ አቅምን ይወስደዋል። ዛል ትላለህ መጥቶ ብድግ ያደረገህና እንደማትችል ይነግራል።